በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ ወመንፈስ ቅዱስ ስም አምነን ጥር 29 በዚች ቀን ከድንግል እመቤታችን ማርያም ጌታ ኢየሱስ ክርስቶስ የተወለደበት የበዓሉ መታሰቢያውን ለእርሱ ክብር ምስጋና ይሁን፣ ይቅርታውና ቸርነቱ በላያችን ይሁን ለዘላለሙ አሜን። በዚች ቀን የስሟ ትርጓሜ መጻተኛ የሆነ የከበረች አክሳኒ ያረፈች፣ እርሷም ከሮማ አገር ለከበሩ ሰዎች ልጅ ናት። ወላጆቿ ከእርሷ በቀር ልጅ የላቸውም። እርሷም የምትጋደል ሆነች። በቀን እና በሌሊት ትጾማለች፣ ትጸልያለች። በሮሜ ሀገር ወዳለ የደናግል ገዳም በመሄድ ከእሳቸው ጋር ታገለግላለች። ከአባቷ ቤት የሚያገለግላትን ምግብ ለድሆችና ለምስኪኖች ሰጥታ እርሷ ከደናግል ምግብ ትመገባለች። የደናግል መነኩሳትም ገድል አዘውትራ ታነባለች። ከእሳቸውም ጋር አንድ ያደርጋት ዘንድ እግዚአብሔርን አብዝታ ትለምን ነበር። ከዚያ በኋላ ወላጆቿ ሊያጋቧት አስበው ከሮሜ ሀገር ታላቆች ለአንዱ አጭተዋት የወርቅ ልብሶችን ከወርቅና ከብር የተሰሩ የከበሩ ሽልማቶችን ጌጦችን አዘጋጁላት። የጋብቻው ቀን ሲደርስ እናቷን እናቴ ወይ የምታጋቡ ጊዜ ወደ ደናግሉ መሄድ አይቻለኝም። እኔ ዛሬ ሂጄ በረከታቸውን ተቀብዬ ሰላምታ ሰጥቻቸው ፈጥኜ መመለስ ይሻለሁ አለቻቸው። እናቷም የነገስታት የሆነ የወርቅ ልብሶችን አልብሳ ሴቶች አገልጋዮቹን ከእርሷ ጋር አድርጋ አሰናበተቻት። እርሷ ግን ወደ ባህር ወደብ ተጉዛ በመርከብ አግኝታ ተሳፈረችና ወደ ቆጵሮስ ደሴት ሄደች። ወደ ከበረ ኤጲፋኒዎስ ደርሳ ሀሳቧን ሁሉ አስረዳቸው። የከበረ ኤጲፋኒዎስም ወደ እስክንድርያ ሀገር ሰደዳት። ወደዚያም በደረሰች ጊዜ በሕልሟ የከበረ ሐዋርያ ጳውሎስ ተገልጾ ስሙን ነገራትና የምትሰራውን ሁሉ አስተማራት። በማግስቱ ወደ ሊቀ ጳጳሳት ቴዎፍሎስ ገባች። የራሷን ጸጉር ተላይታ የምንኩስና ልብስን ለበሰች። ከእርሷም ጋር ያሉ ሽልማቶችን፣ ጌጦችን፣ የወርቅ ልብሶችን ሸጠችና በሰማዕታት መጀመሪያ በከበረ እስጢፋኖስ ስም ቤተ ክርስቲያንን ሰራች። በአባ ቴዎፍሎስ ብዙዎች ደናግል መነኮሳትን ሰበሰበና በዚያ ገዳም ከእርሷ ጋር የሚኖሩ ሆኑ። ይችም ቅድስት አክሳኒ ታላቅ ተጋድሎ ጀመረች። ከእርሷ ከጥቂት ከጥሬ ባቄላ በቀር በእሳት ያልበሰሉ አትቀምስም። በምትተኛም ጊዜ ያለ ምንጣፍ በምድር ላይ ትተኛ ነበረ። እንደም እየተጋደለች 20 ዓመት ያህል ከዚያ የሚበዛ ኖረች። ከዚያ በኋላ ጥቂት ታመመችና አረፈች። ሉል እግዚአብሔር የሰጣትን ሊገልጽ ወደደ። ባረፈችበት ዕለትም ሰዎች በቀትር ጊዜ የብርሃን መስቀል በሰማይ ውስጥ አዩ። ብርሃኑም የፀሐይ ብርሃን ሸፍኖ ነበር። የሚያበሩ ከዋክብትም አክሊላትን በዙሪያው ሆነው ስጋዋን ከደናግል ስጋ ጋር እስካኖሩ ድረስ የሚያበሩ ሆኑ። ከዚያ በኋላ ተሰወረ። ይህም ስለ እርሷ እንደተገለጠ ሕዝቡ አወቁ። በዛን ጊዜ እነዚያ ሁለቱ አገልጋዮቹ የዚችን ቅድስት አክሳኒ ከመጀመሪያው እስከ ረፍቷ ያለውን ገድለዋል። ለሊቀ ጳጳሳቱ ለሕዝቡ ሁሉ ስማቸውን ለውጣ እህቶቿ እንዳለቻቸው እነርሷም እመቤታችን ማለት ሳይሆን እህታችን እንዲሏት ሚስጥሯን ሁሉ እንዲሰውሩ እንዳማለቻቸው ተናገሩ። ሊቀ ጳጳሳቱ ሕዝቡን ሁሉ አደነቁ። ገድሏን እስከ መጨረሻው ጻፉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን መስተጋድል የከበረ ሰማዕታ የሰርያኮስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚች ዕለት ከሮሜ ሰዎች ውስጥ የንጹሐን ሴቶች መታሰቢያ ነው። የፊልማም፣ የኢያሊኒ፣ የሰርባኒዮሞኒ፣ የቃውት፣ የአባ ገብረ ናዝራዊ፣ የድጓ ገዳም የጻድቃንን መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን ተጋዳላይ የሆነ አባ እስጢፋኖስ አረፈ። ይህም ቅዱሳን ገዳማውያን በመፈለግ በበረሃ ውስጥ ሲዞር የወደቀች ሰው ራስ አገኘ። እርሷም ስጋ የሌላት አጥንት ብቻ ናት። ስራዋን የሚያስረዳው ዘንድ ወደ እግዚአብሔር ለመነ። በዚያ ጊዜ ከዚያች ራስ ውስጥ አንዱ የሚሆን ቃል ወጣ፣ እንዲህ በብዝበዛ ጭምር የማትረፍ ነጋዴ ነበረ። መመጽወትንም አላውቅም። በእኔ ዘንድ ካለው ገንዘብ ብዛት አልጠግብም ነበረ። በዚህም ዕለት ወደ ንግድ ሩቅ ወደ ሆነ ሀገር ስንጓዝ ወደ ውሃ ወደ ሌለበት በረሃ ደረሱ። የቀኑ ሐሩርን በጸና ጊዜ ግመሎች ሞቱ፣ ባሮችም ሸሹ፣ ብቻዬንም ቀረው። በሶስተኛው ቀን ዓይኖቼን ከበዱ፣ እንደ ፉጨትም ያለ ሰማሁ። ያን ጊዜ ነፍሴ ወጣች። እንደ ስራዬም ቅጣቴን ልቀበል ወደ ስቃይ ቦታ ወሰዱ። አንተ በለመን ጊዜ ስራዬን እነግርህ ዘንድ ወደ አንተ አመጡኝ። አሁንም ወደ ስቃይ ቦታ እንዳይመልሱ እግዚአብሔር ስለ እኔ ምሕረትን ትለምን ዘንድ እለምንልሃለሁ አለው። ቅዱስም ወደ እግዚአብሔር ስለ እርሱ ለመነለት። በዚያን ጊዜ ስለ አንተ ምሬአለሁ የሚል ቃል ሰማ። ይህንም ሰምቶ ወደ በዓቱ ሄደ። እስካረፈ ድረስም እያለቀሰ ደረቱ
በረከቱን እየደቃ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። ጥር 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቃን ቅዱሳን ማበረዶጌ እንዲሁም አባ ናዝራዊ ዘውቃውንት ኢትዮጵያዊ፣ ቅድስት አክሳኒ ፊላሲት፣ ቅዱስ ሰሪያኮስ ሰማዕት፣ አባ እስጢፋኖስ ገዳማዊ። ከድሮ ሮም የተነሱ ቅዱሳን አንስት እንዲሁም ወረ ባሉት ቅድስት አርሴማ ሰማዕት፣ ቅዱስ ፍቅርተ ክርስቶስ እናታችን፣ ቅዱስ ጴጥሮስ ተፈጻሚ ሰማዕት፣ ቅዱስ ማርቆስ ዘቶሮማቅ፣ ቅዱስ ዘርአ ክርስቶስ ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ ላይ ለየሰስቦች ጊዜ የማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ወንጌል ሰባኪያን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ታይል የምንሰበሰብበት የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።